ቁጥር 2 ሸራተን በመዲናችን አዲስ አበባ በመኖሪያ አፓርትመንት መልኩ በመሃል ቦሌ ርካሽ በሚባል ሁኔታ ለሽያጭ ክፍት መሆኑን ሰምተናል። ስለ አፓርትመንቱ ሽያጭና የግንባታ ሂደት ለማጣራት ወደ ስፍራው አቅንተን ነበር። በስፍራው ያየነውን እናካፍላችሁ። አፓርትመንቱ ከባለ 1 እስከ ባለ 4 መኝታ የያዘ ሲሆን ከ7 ሚሊዮን ግማሽ ክፍያና 50%ን ደግሞ ቤቱን እየኖሩ እስከ 20 ዓመት ድረስ ቀስ ያሉ የሚከፍሉት እንደሆነ ሰምተናል። ስለ ግንባታው ሂደት የተወሰነ ልበላችሁ። ህንፃው የግንባታ ጠበብት በሆኑት ቻይኖች እየተገነባ ያለ ሲሆን 70%ቱ የግንባታ ሂደት ተጠናቆለታል። ህንፃውም ሲጠናቀቅ በከተማችን ግዙፍና ቅንጡ አፓርትመንት ያደርገዋል። ይህ ህንፃ 5 ለየት ያሉ ክስተቶችን ይዞልን ብቅ ብሏል። አንደኛ፣ የመዲናችን ብቸኛው ባለ 35 ወለል መሆኑ በሪል ስቴት ታሪክ ቀዳሚነትን ይዟል። ሁለተኛው፣ የቤትና የሱቅ የጣራ ከፍታ የቤቶቹ 3 ሜትር ከ75 ሴንቲሜትር ሲሆን ለሱቆቹ ደግሞ 5 ሜትር ከፍታ አላቸው። ይህ ማለት የኛ አፓርትመንት 7ኛ ፎቅ ጎረቤት ካለው 11ኛ ፎቅ እኩል ያደርገዋል። ሶስተኛ፣ አፓርታማው ሙሉ በሙሉ በደብል ግላስ ሲሸፈን ድምፅና አላስፈላጊ ሙቀትን ይከላከልልናል። አራተኛ፣ ለመኪና ማቆሚያ የሚሆን እስከ 500 መኪኖችን መያዝ የሚችል G+6 ህንፃ ለብቻው ይኖረዋል። አምስተኛ፣ ፐር ፍሎር ኢንተርኮም ሲስተም የሚገጠምለት ሲሆን ማንም እንግዳ ከደረጃም ሆነ ከሊፍት እንደወረደ ያለ ባለቤቱ ፍቃድ ዘው ብሎ መግባት አይችልም። የዚህ እድል ተጠቃሚ መሆን ለምትፈልጉ በሙሉ ያሉን ቦታ ውስን ስለሆነ ቀድመው ከታች ባለው ስልክ ቁጥር ይደውሉልን። እናመሰግናለን።